የስልካችሁ ባትሪ ቶሎ ያልቅባችኋል ወይ ደግሞ የስልካችሁን ባትሪ ረጅም ሰዓት መጠቀም ትፈልጋላችሁ? ዛሬ ማሳያችሁ የስልካችሁን ባትሪ እድሜ ረጅም የሚያደርግና ቶሎ የሚያልቅባችሁ ከሆነ ደግሞ ቶሎ እንዳያልቅ የሚያደርግላችሁ ጽድት ያሉ ሴቲንጎችን ነው። ይመቻችሁ። በመጀመሪያና በዋነኝነት የስልካችሁን ባትሪ ሊወስድና ሊጨርስ የሚችለው ነገር ሲግናል ነው፣ የኔትወርክ ሲግናል። ይህን ያልኩበት ምክንያት አሁን አብዛኛው ስልኮች 5G ኔትወርክ ሰፖርት ያደርጋሉ። ነገር ግን 5G የሌለባቸው ቦታዎች ራሱ 5G ኔትወርክ እንዲፈልግልን ስልካችንን ኦን አድርገናል። ይሄ ደግሞ ባትሪያችሁን በጣም ምጥጥ የሚያደርግ ነገር ነው። እቺን ሴቲንግ ኦፍ ለማድረግ መጀመሪያ ሴቲንግ ነው የምትገቡት። ሴቲንግ ከገባችሁ በኋላ ኮኔክሽንስ የምትለው ላይ ትገባላችሁ። ከዛ ሞባይል ኔትወርክስ የምትለው ላይ ትገቡና ስልካችሁ 5G ሰፖርት የሚያደርግ ከሆነ 5G/LTE/3G/2G ይላል። እሱ ነው ሪኮመንድ የሚያደርገው ስልካችሁ ራሱ፣ ምክንያቱም 5G ለመፈለግ ማለት ነው። ነገር ግን እናንተ 5G የሌለበት ቦታ ካላችሁ እቺን ነገር ወደ LTE or 3G ወደምትለው ትለውጣታላችሁ። እንደዚሁ አካባቢያችሁ ላይ 4G ወይ ደግሞ LTE ከሌለ ደግሞ እሷን 3G or 2G አውቶ ኮኔክት የምትለውን ማድረግ አለባችሁ ማለት ነው። ይሄ ሴቲንግ የሚረዳችሁ ስልካችሁ የሚፈልገው ኔትወርክ አካባቢያችሁ ላይ ያለውን ብቻ ይሆናል ማለት ነው። ስለዚህ የባትሪ ኮንሰምፕሽኑን በጣም ይቀንሳል። የመጀመሪያው ቲፕ እቺ ነች። ወደ ሁለተኛው ነው። ሁለተኛ ባትሪያችሁን ሊጨርስ የሚችል ሴቲንግ ደግሞ ኒርባይ ስካኒንግ ይባላል። ይሄም እንግዲህ ብሉቱዛችሁን ኦፍ ብታረጉ ራሱ በራሱ ኒርባይ ስካኒንግን ኦን ካረጋችሁ በየደቂቃው በየሰዓቱ በራሱ ብሉቱዝ ዲቫይሶችን ስካን ያደርጋል። ስለዚህ ኤን ኦፍ ካላረጋችሁ ባትሪያችሁን ምጥጥ ነው የሚያደርገው። እቺን ኦፍ ለማድረግ መጀመሪያ ሴቲንግ ነው እንገባው። ከዛ ኮኔክሽን የሚለው እንገባለን። እንደምታዩት ብሉቱዝ ኦፍ ነው። ነገር ግን ሞር ኮኔክሽን ሴቲንግ የምትለው ላይ ስንገባ ከላይ እንደምታዩት ኒርባይ ዲቫይስ ስካኒንግ የምትላለች፣ እሷ ኦን ነች። ይሄ ሴቲንግ በየደቂቃው ዲቫይሶችን ስካን ያደርጋል። እሷን ኦፍ ታረጋላችሁ። ሁለተኛዋ ጽድት ያለች ቲፕ እቺን ትመስላለች። ሶስተኛውን ላሳያችሁ። ሶስተኛውና ውስጡ ብዙ ሴቲንግ ብናስተካክል ሴቲንግ ዲስፕሌይ ነው። ዲስፕሌይ ላይ የተለያየ ሴቲንጎችን እናስተካክላለን። እሱን ለማድረግ መጀመሪያ ሴቲንግ እንገባለን። ከዛ ወረድ እንልና ዲስፕሌይ የምትለው ላይ እንገባለን። እሱ ላይ የምናስተካክለው መጀመሪያ ዲስፕሌያችሁ ላይት ሞድ ከሆነ ወደ ዳርክ ሞድ ተወስዱታላችሁ። ይሄ ደግሞ ስልካችሁ እንዳለ ዳርክ ያደርግና የባትሪ ኮንሰምፕሽናችሁን በጣም ይቀንሳል ማለት ነው። ሁለተኛ ደግሞ አዳፕቲቭ ብራይትነስ የምትለዋን ኦን ታረጓታላችሁ። እቺ ደግሞ ሁሉ ጊዜ ብራይትነሳችሁ አንድ አይነት ቦታ ላይ እንዳይሆን ያደርጋል። ሶስተኛውና ዋነኛው ደግሞ ስክሪን ታይም አውት የምትላለች። ወደታች ወረድ ስትሉ እሷን የአብዛኛው 10 ደቂቃ ነው ወይ ደግሞ 10 ሚኒት ነው የሚለው። እሷን ወደ 1 ሚኒት ከቻላችሁ ወደ 30 ሰከንድ ከቻላችሁ ደግሞ ወደ 15 ሰከንድ ብታረጓት የተሻለ ነው ማለት ነው። እነዚህ ጽድት ያሉ ባትሪያችሁን ሴቭ የሚያደርጉላችሁ ቲፖች እና ሴቲንጎች እንደተመቻችሁ በጣም እርግጠኛ ነኝ። ከተመቻችሁ ደግሞ ላይክ እና ፎሎ ማድረግ አትርሱ። ይመቻችሁ። ፒስ